የኢየሱስ ፍቅር ከሁሉ ይለያል። ፍቃደኞች ከሆናችሁ ይህንን መልእክት በጣም ለምትወዷቸው ሰዎች ሁሉ ላኩላቸው። ኮሜንት ላይ ገብታችሁ አሜን ብላችሁ ተቀበሉ። ጌታ የተባረከ ይሁን። የኢየሱስ ፍቅር ከሁሉ ይለያል። አሜን። ምክንያቱም የሰው ፍቅር ገደብ አለው። የሰው ፍቅር በሁኔታ ላይ ተመሰረተ ነው። ምክንያቱም ሰው ሲወድ የሆነን ሁኔታ ላይ ተመስርቶ ነው፣ ሲጠላም ደግሞ እዚያ ሁኔታ ላይ ተመስርቶ ነው። አንድ ገለ ነግራችሁ ፈልጋለሁ። የዶክተር ጓደኛ ዶክተር ነው። የሀብታም ጓደኛ ሀብታም ነው። ዕውቀት አለው የሚባል ሰው ጓደኛ ዕውቀት ያለው ሰው ነው። የደሃ ጓደኛ ግን ማንም የለም። ለደሃ ጓደኛ የሚሆን ለተራቡት መጥገብ፣ ለተጠሙት የጥም መርኪያ የሚሆን የዘላለምን ሕይወት የሚሰጠው ኢየሱስ ብቻ ነው። ሰው ሲወድ ባለው ነገር ላይ ተመስርቶ ነው ብያችኋለሁ። ሰው የሆነ ማለት ቀጥታ ፍቅርን አያውቅም። ከወደዳችሁት ይወዳችኋል፣ ከጠላችሁትም ደግሞ እንደዚያው። እኛ ግን ደካሞችን፣ እኛ ግን ምንም የሌለንን ድሃዎችን የወደደው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሀብታም እያለ ንጉሥ እያለ ልዑል እያለ በዙፋኑ ላይ ከብሮ የሚኖር እያለ ስለ ሰው ልጅ ኃጢአት ግን መዋረድን የተዋረደ መተፋትን የተተፋበት ዝቅ ብሎ ያገለገለን ኢየሱስ ነው። ከዚህ ፍቅር የሚበልጥ ፍቅር የለም። የሰው ፍቅር ያልፋል። የሰው ፍቅር ይቀራል። የሰው ፍቅር ገደብ አለው። የሰው ፍቅር በሁኔታ ላይ የተመሰረተ ነው። የኢየሱስ ፍቅር ግን ዙፋኑን ያስተወው ነው። የኢየሱስ ፍቅር ግን ራሱን ክብሩን ያስጣለው ነው። የኢየሱስ ፍቅር እንደዚያ ነው። ስለዚህ የኢየሱስ ፍቅር ከሁሉ ይለያል። የኢየሱስ ፍቅር ከኔ ከናንተ ከሁሉ ይለያል። ይሄ የፍቅር ህይወት፣ ይሄ የፍቅር ተግባር ያልገባችሁ የተሰወረባችሁ፣ እንዲሁም ደግሞ ይህ ህይወት ገብቷችሁ ከጌታ ቤት የወጣችሁ፣ ይህ ህይወት ገብቷችሁ ነገር ግን አሁን ደግሞ ጫፍ ላይ ያላችሁ፣ ከዚህ ፍቅር ለመሸሽ ለመኮብለል እያሰባችሁ ያላችሁ ሰዎች አንድ እውነት ነግራችኋለሁ። ከኢየሱስ በላይ የሚወዳችሁ የለም። ከኢየሱስ በላይ ሊያፈቅራችሁ የሚችል ማንም የለም። ብትመኩበት የሚያስመካ፣ የምትደገፉበት መመኪያ ብትሉ የሚያስመካችሁ እውነት ቢኖር፣ ህይወት ቢኖር፣ መንገድ ቢኖር ይህ ስም ብቻ ነው፣ የኢየሱስ ፍቅር። ልትወርቁና ልትጠፉ ጫፍ ጫፍ ላይ ያላችሁ ሰዎች ይህ እውነት ደግሞ ያልበራላችሁ፣ ብትሞቱ ወዴት እንደምትሄዱ የማታውቁ አንድ እውነት ነግራችኋለሁ፣ አንድ ህይወት ነግራችኋለሁ። የሚወዳችሁ ኢየሱስ ነው። ለእናንተ ሲል ክብሩን የተወ፣ ለእናንተ ሲል የተዋረደ፣ ለእናንተ ሲል ዋጋ የከፈለ ኢየሱስ ነው። በዚህ ፍቅር በማመን በዚህ ህይወት በማመን ከእግዚአብሔር ጋር ታረቁ ብዬ እጠይቃችኋለሁ። ይህ እውነት እንዲገባችሁ በጌታ በኢየሱስ ክርስቶስ ስም እባርካችኋለሁ። መጽሐፍ እንደሚናገር ልክ እንደዚያ አብ ካልሳበው በስተቀር ወደ ወልድ የሚመጣ ማንም የለም እንደሚል እግዚአብሔር ቃል ወደዚህ ህይወት እንዲስባችሁ፣ እንዲያበራላችሁ፣ እንዲጠራላችሁ በጌታ በኢየሱስ ክርስቶስ ስም ብዬ ባረኳችሁ። አሜን። ለማን ይሁን? አሜን ብሎ ለተቀበለ ሰው ሁሉ በጌታ በኢየሱስ ስም ይሁንለት። ተባረኩልኝ።